ይህንን መልእክት የምትሰሙ እግዚአብሔር በሕይወታችሁ በሚገጥሟችሁና በሚሆኑት ነገሮች የተዋችሁ ቢመስላችሁ እንዴት አድርጎ እግዚአብሔር እንደሚያነሳ በዚህ ቪዲዮ እንመለከታለን። በመጽሐፍ ቅዱሳችን ውስጥ በዘፍጥረት ምዕራፍ 37 ከቁጥር 2 ላይ አንድ ሰውን እናገኛለን። ይህም ሰው ስሙ ዮሴፍ ይባላል። ዮሴፍ በተኛበት ሌሊት ላይ ሕልም እግዚአብሔር ስላሳየው ብቻ በቤተሰቡ የተገደበ፣ በወንድሞቹ የተናቀ፣ በጨለማ ጉድጓድ ውስጥ የተጣለ፣ ባርነት ውስጥ የገባ፣ በሐሰት የተከሰሰ፣ ወደ እስር ቤትም የገባ ሰው ነው። ዮሴፍ በእነዚህ አስቸጋሪ ሁኔታ ውስጥ ባለፈባቸው ጊዜያቶች ሕይወቱ በሙሉ የውድቀትና እግዚአብሔር የረሳው የሚመስሉ ቢሆኑም እግዚአብሔር በአስቸጋሪ በፈተናና በጨለማ ውስጥ የሚሰራ አምላክ ነው። መጽሐፍ ቅዱስ ሲናገር በዘፍጥረት ምዕራፍ 39 ከቁጥር 21 ላይ እግዚአብሔር ከዮሴፍ ጋር ነበረ ይለናል። ዮሴፍ በአስቸጋሪ ሁኔታ ውስጥ ቢሆንም በእያንዳንዱ መከራ ውስጥ እግዚአብሔር ወደ አሳየው ሕልም በውስጥ በኩል እየሰራና እያዘጋጀው ነበር። በሰው እይታ የዮሴፍ ነገር ያለቀና የተደመደመ ተስፋ የሌለው መስሎ ቢታይም በእግዚአብሔር ዕቅድ ግን እየተዘጋጀ ነበር። ዛሬም አንተ በሕይወትህ ላይ ችግር ውስጥ ልትሆን ትችላለህ። የወደቅህ ሊመስል ይችላል። ሰዎች ላይረዱህ ይችላሉ። ሕይወት ጨልሞብህ ሊሆን ይችላል። እግዚአብሔር በዚህ ጊዜ ውስጥ ባንተ ሕይወት ሥራ እየሰራ ነው። አሁን ላይ ከነገሮች አንጻር የጨለመ ሊመስል ይችላል። ነገር ግን እግዚአብሔር በሕይወትህ ታላቅ ብርሃንን እያዘጋጀልህ ነው። ከእነዚያ አስቸጋሪ ሁኔታዎች በኋላ እግዚአብሔር ዮሴፍን ከጉድጓድ ወደ ቤተ መንግሥት አመጣው። ከባርነት ወደ መንግሥት፣ ከእስር ቤት ወደ ክብር፣ ጨለማ ከሚመስሉ ሁኔታዎች ወደ ብርሃን እንዲመጣ ታሪኩ ይነግረናል። ዛሬም ይሄ ታሪክ እንደ ዮሴፍ በአስቸጋሪ ሁኔታ ውስጥ ያላችሁና በሰዎች እይታ በውድቀትና ተስፋ በሌለው አይነት ሕይወት እየተጓዛችሁ ያላችሁ ቢመስልም እግዚአብሔር ግን በእናንተ ሕይወት መነሳትን፣ ብርሃንንና ከፍታን ብቻ ይመለከታል። ስለዚህ የኔ ሕይወት ይሄ መጨረሻ ነው ብላችሁ በጭራሽ እንዳታስቡ። እግዚአብሔር ዛሬም በእናንተ ሕይወት በውስጥ እየሰራ ነው። ከፊት ለፊታችሁ የሚመጣው ሕይወታችሁ ብርሃን ስለሆነ በዛሬው ሕይወታችሁ በትዕግስት ለማለፍ ሞክሩ። የዛሬው ቪዲዮ ይሄንን ይመስላል። ብዙ እንደተማራችሁ እርግጠኛ ነኝ። በቀጣይ በእንደዚህ አይነት ቪዲዮ ተመልሼ እመጣለሁ። እስከዛም ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። የጌታ ሰላም ከእናንተ ጋር ይሁን።